ታዋቂው ቲክቶከር ታኩር በአንድ ቀን አዳር በሱርሜ ሊጠበቅና ሊደረግ ከሚደረገው በላይ ታሪክ መስራቱ ተገለጸ። ሰላም ውድ ቻናል ቤተሰቦች እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። በዛሬው ቪዲዮ የምንዳስሰው በትናንትና ማታ ሁላችሁም አይታችሁታል ብዬ አስባለሁኝ። ቲክቶከር ታኩር እንግዲህ ታሪክ የማይችለው እንዲሁም በህዝብ ዘንዳ ተወዳጅነትን ያተረፈ ስራ ሰርቶ አልፏል ማለት ነው። ይህም ምንድነው የሚለውን እስከ መጨረሻው ድረስ ስትመለከቱ የምነግራችሁ ነው የሚሆነው ማለት ነው። ቪዲዮአችን ላይክ ማድረግ እንዳትረሱ። ታዋቂውና ታዳጊው እንዲሁም የልጅ አዋቂ እያሉ የሚጠሩት ታኩር የተባለው ቲክቶከር በትናንትናው ዕለት ታሪክ መስራቱ ተገልጿል። እንግዲህ ታኩር ሁላችሁም እንደምታስታውሱት ከ8 ቀን በፊት ከጓደኞቹ ጋር ወደ ደብረ ብርሃን ያቀናል። እዛ በሄደበትም ሰዓት የደብረ ብርሃንን መጠለያ ጣቢያ ለመጎብኘት እድል አግኝቶ ነበር። ታኩሩም ደብረ ብርሃን የሚገኘውን የስደተኞች ማቆያ ከተመለከተ በኋላ ዝም ብሎ ማየትንና ችላ ማለትን አልፈለገም። ለዚህም ዋነኛው ምክንያት ህጻናቶች ተርበው አዛውንቶች ተርበው በውርጭና በብርድ የተሰቃዩ መሆናቸውን 2.5 ሚሊዮን በላይ ባለው የቲክቶክ ቻናሉ ለህዝብ ለማጋራትና የድረሱልኝ ጥሪ አቅርቦ ነበር። ይህንንም በማሳየቱ እንግዲህ ደጋግ ኢትዮጵያውያን በሀገርም በውጭም የሚገኙ የታኩርን ጥሪ ተቀብለው ላይቭ ላይ የደብረ ብርሃንን መጠለያ ጣቢያ የሚገኙ ስደተኞችን ለመርዳት ይስማማሉ። በዚህ ወቅት ነበረ ያላሰቡት ነገር የተፈጠረው። በዚህ ወቅት እንግዲህ ሁላችሁም የምታውቁት ታዋቂው ባለሀብት ወርቁ አይተነው እንግዲህ ደብረ ብርሃን ለሚገኘው መጠለያ ጣቢያ የ15 ሚሊዮን ብርና ለታኩርም ላደረገው ስራ እና ለማበረታቻ ይሆን ዘንድ ለታኩር የ5 ሚሊዮን ብር መኪና እንደሚገዛለት አቶ ወርቁ አይተነው ቃል ገብቶለታል ማለት ነው። አሁን እንግዲህ ወርቁ አይተነው ላይቭ ላይ ሙሉ የተናገረውን ነገር የማስቀምጥላችሁ ነው የሚሆነው። የሱን አስተያየትና የሱን ድምጽ ከሰማን በኋላ የምነግራችሁ ነገር አለኝ። እስከ መጨረሻው ተከታተሉ። እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኛው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭብ 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 ወይኔ 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 ስለሚቻል አልጨረስኩም። አንድ ጊዜ እንጨርሰው እንዳለ ነው የምናቋቁመው ሁሉንም። እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ ራሱ አሳቀኝ። ማን ነው? ቀጥል ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ቦም ሻካላካ ኧረ በቃ ከዚህ በላይ ለድርጅታችን ያደረገልን ነገር፣ ለአግማሽ ኢትዮጵያ ያደረገልን ነገር በጣም ታሪክ የማይረሳው ነገር ነው። አቋቁመን ነው ይህንን ነገር የምናሳየው። አቋቁመን ማህበረሰባችንን አቋቁመን ነው እናንተ የምናሳያችሁ። በጣም ነው የምናመሰግነው። ወዳይ እኔ ልቤ እየመታ ነው። ውዴ ቀጣለ እንዴ? ቀጣለ ጋይስ ቮይሱን ልጨርሰው። እኮ አለ ማለት ነው ውዴሽ። ታታሪ ወጣቱ ነው የሌሎች አሪያ እንድትሆን በማድረግ ነው በማሰብ ነው። ሰውን ለመርዳት የሚያስፈልገው ሃይማኖት፣ ብሔር፣ ማንነት ሳይሆን ችግሩ ላይ ብቻ በማሰብ ለተቸገሩት መድረስ ወሳኝ ነገር ነው። ይሄንን በሁሉም ጭንቅላትና በሁሉም ኢትዮጵያዊ አመለካከት ውስጥ መግባት አለበት። ችግርተኛን መርዳት በዚህ ሰዓት ካለን ማካፈል ለሁላችንም ጥቅም ይኖረዋል። እግዚአብሔር ይጠብቅ። ወደፊትም አብሬያችሁ ነኝ። ምንም ችግር የለውም፣ ይስተካከላል በተለያየ ነገር። አመሰግናለሁ። አራንዲ ሞራል ሁለተኛውን ቮይስ ልክፈተውና ከያዝነው ባጀት
ተቀንሶ የሚሰጠው 15 ሚሊዮን ብር ደብረ ብርሃን ብቻ ለሚገኙ አንተ ለጎበኛቸው እንደሆነ መታወቅ አለበት። በቃ that's it። እዚህ ውስጥ ያላችሁ 13000 ኦልሞስት 14000 ሰዎች ታላቁን አባታችንን ወንድማችንን ጋሽ ወርቁ አይተነውን በማመስገን ኮሜንት ላይ እግዚአብሔር ረጅም እድሜና ጤና እንዲሰጣቸው ከክፉ ሁሉ እንዲጠብቃቸው ምኞታችሁን ፍቅራችሁን በኮሜንት ግለጹ። እግዚአብሔር ያክብርልን፣ ኑርልን ጋሼ፣ ክፉ አይንካክ፣ እድሜና ጤና ይስጥልን።